ሰላም በዛሬ ቪዲዮ የምናየው ፎሬክስ ትሬዲንግ እንዴት የዚህን ያህል ፖፑላር ሆነ፣ እኛ ስለምን ፎሬክስ ትሬደር እንሆናለን የሚለውን አጠር አድርገን እናያለን። ያው እንደሚታወቀው ፎሬክስ ትሬዲንግ ዓለም ላይ ቁጥር 1 የሚባል የግብይት ቦታ ነው። በቀን ውስጥ ከ7 ትሪሊዮን ዶላር በላይ ባንኮች፣ እርስ በርስ ኢንስቲትዩሽኖች እንዲሁም እንደኛ ሰዎች የሚገበያዩበት ቦታ ነው። ይህ ማለት በቂ የሆነ አቅርቦት እናገኛለን። በሁለቱም ሳይድ መግዛትም መሸጥም ትርፍና ኪሳራችንን ካልኩሌት እያደረግን በቀን ውስጥ 10 ዶላርም 100 ዶላርም 1000 ዶላርም ልናተርፍ የምንችልበትን ኦፖርቹኒቲ ያመቻችልን። በመቀጠል ፎሬክስ ትሬዲንግ እንዴት በብዙ ትሬደሮች ተወዳጅ ሊሆን ቻለ? አንዱ ምክንያት ሁላችንም በትንሽ ካፒታል በሎ ካፒታል መጀመር እንችላለን። ለምሳሌ ያክል 3 የተለያየ ፋይናንሻል ስታትስ ላይ ያሉ ሰዎች እኩል ትሬዲንግ አካውንት ከፍተው ዲፖዚት በማድረግ 20፣ 50፣ 100 ዶላር ዲፖዚት በማድረግ እኩል ሶስቱም ወደዚህ ትሬዲንግ አክቲቪቲ መግባት ይችላሉ። ቀስ እያሉ ሪስካቸውን ማኔጅ ያደረጉ ትርፍና ኪሳራቸውን እያመዛዘኑ ገንዘባቸውን ማሳደግ ይችላሉ ማለት ነው። እዚህ ጋር ማስተዋል የለባችሁ ገንዘብ ዲፖዚት አድርጋችሁ ስራ ከመጀመራችሁ በፊት በቂ ስኪል በፎሬክስ ትሬዲንግ ቤዚክ የሆነ ናውሌጅ እንዳላችሁ እና የያዛችሁት ስኪል እና ያጠናችሁት ስትራቴጂ በበቂ ሁኔታ መስራቱን ፕላትፎርሞች ላይ በተቀመጡላችሁ ዲሞ አካውንት ለተወሰነ ጊዜ ፕራክቲስ ካደረጋችሁ ወይም ከተለማመዳችሁ በኋላ እንደሚሰራ እርግጠኛ ስትሆኑ ሪል ገንዘባችሁን ዲፖዚት በማድረግ ሪል ገንዘብ መስራት ትጀምራላችሁ ማለት ነው። ሌላኛው በጣም ተወዳጅ ያደረገው ደግሞ የትኛውም ቦታ ላይ ሆናችሁ ይህን ስራ መስራት ትችላላችሁ። በቤታችሁም ስራ ቦታ ላይም እንደ ሳይድ ኢንካም ልትወስዱ ትችላላችሁ። ተኝታችሁም አልጋችሁ ላይ ሆናችሁ ትሬድ ልታረጉ ትችላላችሁ። ካፌ ውስጥ ስፖርት እየሰራችሁ፣ ጂም ላይ ኢቨን ትራቭል እያደረጋችሁ ራሱ ትሬድ ማድረግ ትችላላችሁ። ይህ ልክ ቀላል እንደ ቴሌግራም እና እንደ ቲክቶክ ስልካችሁ ላይ መጫን በሚችለው መተግበሪያ ትሬድ ማድረግ መገበያየት ትችላላችሁ ማለት ነው። ስለዚህ ታይም ፍሪደም አላችሁ። የትኛውም ቦታ ላይ ስራችሁን እየሰራችሁ ጊዜያችሁን ከቤተሰባችሁ ጋር በስራ በመዝናናት ላይ እያሳለፋችሁ ገንዘባችሁንም ሜክ ማድረግ ትችላላችሁ። ሌላኛው ደግሞ ማርኬቱ በሳምንት ለ5 ቀን ለ24 ሰዓት ክፍት ነው። ይህ ማለት ደግሞ ምንም አይነት ታይም ሊሚቴሽን ስለሌለ ሳምንቱን 24 ቀኑን ሙሉ ትሬድ ማድረግ እንችላለን። በፈለግንበት ሰዓት ደግሞ ኮንፈርት በተሰማን ሰዓት ትሬድ ማድረግ እንችላለን። ምናልባት ከእንቅልፋችን የምንነሳው 5 ሰዓት 6 ሰዓትም ቢሆን 6 ሰዓት 7 ሰዓት ተነስተን ማርኬቱን ቻርት ላይ በማየት ትሬድ ማድረግ እንችላለን። ምናልባት ከስራ በኋላ ቢሆን ትሬድ የሚመቸን ማታ 2 ሰዓት 3 ሰዓት ላይ ከስራ በኋላ ወጥተን ትሬድ ማድረግ እንችላለን። ሜቢ ሌሊት ላይ ሊሆን ይችላል ንቁ ልንሆን የምንችለው በዛ ታይም ትሬድ ማድረግ እንችላለን። እና ይህ ታይም ሊሚቴሽን አለመኖሩ ያው ግልጽ በሆነ መልኩ ለሁላችንም በጣም ጠቃሚ የሚባል ነው። ለምሳሌ ያክል በሪል ላይፍ ኤግዛምፕል ኢትዮጵያ ውስጥ የላዳ ሹፌሮች ቀንም ማታም ሊሰሩ ይችላሉ። ያው ቀን የሰሩት ገንዘብ በቂ ያልሆነው በታይም ሊሚቴሽን ምክንያት ነው። ማታውንም አዳሩንም እንዲሰሩ የሚያስገድዳቸው ማለት ነው። ብዙ ደግሞ ፕሮፌሽናል የሆኑ ቢዝነሶችን ብናይ 24 ሰዓት ክፍት ናቸው። ለምሳሌ ሬስቶራንቶች፣ ትላልቅ የሆኑ ሬስቶራንቶች አቅርቦታቸውን ለ24 ሰዓት ያህል ክፍት ያደርጉታል። ያ ማለት ቀኑ ሙሉ በደንብ ሲሰሩ ይውላሉ። ማታ ላይም ለሚመጣው አልፎ አልፎ ለሚመጣው ከስተመር መስተንግዶ ይሰጣሉ ማለት ነው። ያ ትርፋቸውን ቀን ከሰሩት በላይ ተጨማሪ ያደርግላቸዋል። ስለዚህ ለሳምንት በ5 ቀን 24 ሰዓት ሙሉ ክፍት መሆኑ ቅድም እንዳልኳችሁ ኮንፈርት በተሰማን ሰዓት ትሬድ እንድናደርግ ኦፖርቹኒቲን ያመቻችልናል። ሁለት ደግሞ እኛ በጣም ጎበዝ ሰራተኞች ጎበዝ ትሬደሮች ከሆንን ደግሞ ብዙ ኦፖርቹኒቲዎችን ቀንም ማታም እየጠበቅን ትሬዶችን መውሰድ እንችላለን ማለት ነው። ሌላኛው ደግሞ ወደዚህ ቢዝነስ ለመግባት ምንም አይነት ትልቅ ኢኩዊፕመንት አያስፈልገንም፣ ሰራተኞች አያስፈልጉንም፣ ትላልቅ ማሽኖች አያስፈልጉንም፣ ኦፊስ አያስፈልገንም። ለምሳሌ አንድ ግራፊክስ ዲዛይነር ቆንጆ ፕሮሰሰር ያለው ላፕቶፕ ያስፈልገዋል። ባርበር ሾፕ የጸጉር ቤት ለመክፈት ብንፈልግ ያው ወንበሮች፣ መቁረጫ ማሽኖች ምናምን ያስፈልጉናል። ወደዚህ የንግድ ዘርፍ ስንገባ ግን ምንም አይነት ኢኩዊፕመንት አያስፈልግም። ከኛ የሚጠበቀው ስልክ፣ ኢንተርኔት እና በቂ የሆነ ስትራቴጂ፣ ሪስክ ማኔጅመንት፣ ዲሲፕሊን እነዚህ የመሳሰሉ የፎሬክስ ትሬዲንግ ስኪሎች እና ያው የነገርኳችሁ ስልካችሁን ከኢንተርኔት ጋር ማለት ነው። ያው የመጨረሻው ቅድም እንዳልኳችሁ አካውንታችሁን ፕሮግሬሲቭ በሆነ መልኩ ቀስ እያላችሁ ግሮ ልታሳድጉት ትችላላችሁ። ቀስ በቀስ የፎሬክስ ትሬዲንግ ስኪል ማለት ልክ መኪና እንደመንዳት ነው። መኪና ለመጀመሪያ ጊዜ ስትነዱ ያላችሁ ፍርሃት፣ የኮንፊደንስ ማነስ፣ ብጋጭ ወይ ሪስኩ ምን ያህል ነው የሚለው ነገር ፍርሃት ይጨምርባችኋል። መኪናን እየለመዳችሁ ስትሄዱ ግን መንዳታችሁ ትዝ እስከማይላችሁ ደረጃ ደርሶ በኮንፊደንስ
እንደ ቀን ተቀን ተግባራችሁ ልታደርጉት የምትችሉት ነገር ነውና የፎሬክስ ትሬዲንግ ስኪልም ልክ እንደዚሁ ቀስ በቀስ ጊዜ እየወሰደ የተወሰኑ ወራቶችን እያለፋችሁ ስትመጡ ስኪሉን ስትይዙት በኮንፊደንስ ልክ እንደ ሳይድ ኢንካም መጠቀም የምትችሉበት መስራት የምትችሉበት ነገር ነው። ሌላኛው ደግሞ ያው ምንም አይነት አለቃ የለውም እዚህ ስራ ላይ። አለቃ ራሳችሁ ናችሁ አካውንታችሁን ኮንትሮል የምታረጉት፣ የምትገዙት፣ የምትሸጡት ኤቭሪቲንግ ውሳኔ የምትሰጡት ራሳችሁ ስለሆናችሁ የራሳችሁ አለቃ ራሳችሁ ትሆናላችሁ ማለት ነው። ሌላ አንድ የመጨረሻ ማርኬቱ እንደው ቀዝቃዛ ቢሆን አካሄዱ ቮላታይል ቢሆን ራሳችሁ መወሰን ስላላችሁ ፔር መርጣችሁ ለምሳሌ ዩሮ ዩኤስዲ ሌት ወይም ደግሞ ዝግ ያለ አካሄድ ቢሄድ ጎልድ ላይ ገብታችሁ ፋስት የሆነ ቮላታይሊቲ ማግኘት ትችላላችሁ። ስለዚህ ልክ እንደ ብዙ ግብአት እንዳለው ነጋዴ ራሳችሁን ቆጥራችሁ ቶሎ የሚሄድላችሁን ሰሌክት እያደረጋችሁ መርጣችሁ የሚያዋጣችሁ ላይ መነገድ ትችላላችሁ ማለት ነው። በመጨረሻ በፎሬክስ ትሬዲንግ ማርኬቱ ቢጨምርም ቢቀንስም ትርፍ ማግኘት ይቻላል። ያለፈው ቪዲዮ ላይ ሰፋ ያለ ማብራሪያ አድርጌ አስቀምጫለሁ። ያላየሱት ያለፈውን ቪዲዮ ቼክ አድርጉት። ማርኬቱ ቢጨምርም የወርቅ ዋጋ ቢጨምርም ቢቀንስም እኛ ትርፋችንን ይዘን መውጣት እንችላለን። ዶላር ቢጨምርም ቢቀንስም እኛ ትርፋችንን ይዘን መውጣት እንችላለን። ይህም ደግሞ ሰፊ የሆነ ኦፖርቹኒቲ ይሰጠናል። ዛሬ ወደ ፎሬክስ ቢዝነስ ውስጥ ብንገባ ወይም ፎሬክስ ትሬደር ብሎ ምን አይነት ጥቅሞችን ላይፍ ስታይላችን ምን ይመስላል የሚለውን አጠር አድርጌ ለማቅረብ ሞክሬያለሁ። ቴንክ ዩ